ሰላም ሰላም ጉድና የተከበራችሁ የተከታታዮቼ ዛሬ ደግሞ ቀለል ባለ መንገድ ቤታችን ላይ እንጀራ እንዴት እናዘጋጃለን የሚል ነገር ይዤ መጥቻለሁ። ትወዱታላችሁ ተስፋ አደርጋለሁ። እና በመጀመሪያ ግን እንኳን አደረሳችሁ ለፋሲካ በዓል በሰላም አስጀምሮ በሰላም አስፈጽሞናል። ኦልሬዲ 3 ቀን ነው የቀረው። እግዚአብሔር እስከመጨረሻው እሱ ያሳምርልን፣ ሀገራችን ሰላም ያርግልን ማለት እወዳለሁ። እና ዛሬ ይውላችሁ ጤፍ፣ ገብስ እና ኪኒዮ የሚባል የሆነ ብዙ ጊዜ ነጮች ለሰላጣ ምናምን የሚጠቀሙት እህል አለ። እሱ ነው ፈጭቼ ማርገው። እዚህ ጋር ደግሞ ገብሱ ነው ምነፋው፣ ግዴታ መንፋት አለብኝ። እና ጥቁር ጤፍ አለኝ። ጥቁር ጤፍ የውጭ ሀገር ጤፍ፣ ኢትዮጵያ ጤፍ ምናምን የሚባል ነገር የለም። ውጭ ሀገር ምን የመሰለ ጤፍ አለ። ምን የመሰለ ነው የሚወጣው ራሱ ለብቻውን ብትጋግሩት ምንም ይለይ ነገር የለም። የፈለጋችሁ ጥቁር አለ፣ ሰርገኛ፣ ነጭ የፈለጋችሁ ጤፍ አለ እዚህ ሀገር ማለት ነው። ስለዚህ እኔ ማማ የሚባል ጤፍ ነው የምጠቀመው። እና ይሄው ማብካት ምንም አላሽም በእጄ ከውሃው ምኑ ከተትኩ። እርሾ አለኝ በፍሪጅ ያዘጋጀሁት ራሱ የቻላለኝ። ዱቄት ዛሬ ትንሽ ነው ያቦካሁት እናንተን ለማሳየት ብቻ ነው። 2 በዛኛው በቀዩ 2 እና 1 የገብስ ዱቄት አርጌ እንደዛ አብክቻለሁ። በሶስተኛ ቀን በስነ ስርዓቱ ሲያቀር ውሃውን ደፍቼ ይውላችሁ እንደዚህ ሆነልኝ። አሁን ይው ይሄ መፍጫ ራሱን የቻለ መፍጫ አለኝ በማሽን በቡና ሳይሆን ማሽኑ ራሱን የቻለ አንዱ ከትቼበታለሁ። አንድ ጊዜ በማሽን በቡና ማሽን አንድ ሙሉ ከትቼበታለሁ። አሁን ደግሞ አንድ ውሃ ኩባያ አብሲት ልጥል ነው። አብሲት ስጥል ደግሞ ይውላችሁ እንደውም አብሲቱ እንዲቀዘቅዝልኝ ውሃ ከትቼበታለሁ። አያችሁት ከሆነ ቀረር ያለ ነገር ይመስላል። እና ሁለተኛው ደግሞ በማሽን አሁንም ፈጭቼ ከትቻለሁ። ኬኒዮ የሚባለው ዱቄት ማለት ነው። እና በእውነት በጣም ቆንጆ የሚያምር እንጀራ፣ በዛ ላይ ደግሞ ለጤና ቆንጆ ነው። እኔ ትንሽ የኮሌስትሮል ችግር ስላለብኝ ደሜ ደግሞ ሀይ ስለሆነ ለዛ ነው ሕክምና ስለታዘዘኝ እንደዚህ አይነት ነገሮች እና በእንጀራ ጋግሬ ለምን አልጠቀምበትም ብዬ ሞከርኩት። ግን የእውነት አርጉት፣ በቤታችሁ ተጠቀሙበት። ከዛ ታመሰግኑኝ ያላችሁ ሀሳብ ደግሞ ኮመንት ላይ ጻፉልኝ። ወይ ደግሞ ካልገባችሁ በጣም ቀለል ያለ ነው። እንደ ሀገራችን በእጅ አላቦካ ምን አላልከው። አሁን አብሲት ጣልኩ፣ ሁሉ ነገር ከትቼ አቅጥኜ ነው የምተወው። ከ2 ሰዓት በኋላ ነው መጋገረው። እዚህ ጋር በቃ ይኸው ቀጥኖ ኩፍ ብሎ ምን በቃ ምጣዱ ደግሞ አዲስ ምጣድ ነው፣ ዋሴ ሳይሆን አዲስ ምጣድ። በጣም ምን የመሰለ ምጣድ ነው። እንግዲህ አሰፋፍ ግን ያው እንደ ሀገራዊ አልችልበትም፣ ብዙ እንትን አይደለሁም። ይኸውላችሁ ግን እግዚአብሔር ይመስገን ምን መሰለ እንጀራ ነው። በቃ የኢትዮጵያ እንጀራ ለምን የሚያስብል እንጀራ ቤታችሁ ላይ እንደኔ በእንጀራ የተቸገረ ሰው የለም። እንደኔ ደግሞ እንጀራ የሚወድ ሰው የለም። ይሄው አይኑ ምኑ በጣም የሚያምር ጣፉ ደግሞ ጥቁር አይደለም የሚያምር ከለር ነው የሚወጣው። ሰላማችሁ ይብዛ። አቤታችሁ ሞክሩት። ካልገባችሁ ወይ ከገብቷችሁ ወዳችሁ ደግሞ ከሰራችሁ ኮመንት ላይ ሀሳብ ጻፉልኝ። እንኳን አደረሳችሁ ማለት እወዳለሁ። ይኸውላችሁ እንጀራችን እንደዚህ የሚያምር እንጀራ ነው የመጣው። እመቤቴን በጣም ነው ደስ የሚለው። ሰላማችሁ ብዛ። ባይ ባይ።